ክፍያዎችን በቀላሉ በአፕል ፔይ ስልካችሁን ማሽኖች ላይ እንደዚህ ብቻ በማስጠጋት መክፈል የምትፈልጉ ሰዎች እንዲሁም ደግሞ አንዳንድ እቃዎችን ለመግዛት የምትፈልጉ ሰዓት የክፍያ አማራጭ ላይ አፕል ፔይ መክፈል የምትፈልጉ ሰዎች ይሄ ቪዲዮ ለእናንተ ነው። ክሬዲት ካርድ ወይ ዲቤት ካርድ ያላችሁ ሰዎች እንዴት አይፎናችሁ ላይ ማገናኘት እንደምትችሉ አሳያችኋለሁ። እኛ የምንሰራቸው ቪዲዮዎች እየተመቻችሁ ከሆነ በላይካችሁ ሞቅ ደመቅ አድርጋችሁ ይሄን ቪዲዮ ጀምሩት። እንግዲህ አፕል ፔይን አክቲቬት ለማድረግ መጀመሪያ ዋሌት የሚለው አፕሊኬሽን ያስፈልጋችኋል። ሰርች ቦታ ላይ ከስልኩ ጋር አብሮ የሚመጣ ስለሆነ ብዙ አያሳስብም። ዋሌት የሚለውን ትነኩታላችሁ። ከዛ በኋላ እናንተ ምንም አይነት ካርድ ውስጥ ላይ ከሌላችሁ እዚህ ጋር ሲደመር ምልክቷ ብቻ ነች የምትኖረው ማለት ነው። የሲደመር ምልክቷን ትነኳታላችሁ። ከዛ በመቀጠል እዚህ ጋር የሚያመጣላችሁ ዝርዝር አለ። ዲቤት ኦር ክሬዲት ካርድ ይላል። ዲቤት ኦር ክሬዲት ካርድ ትሉታላችሁ። ከዛ በኋላ እናንተ የምትኖሩበት ሀገር ያሉ ባንኮችን ዝርዝር እዚህ ጋር ያመጣላችኋል። እሱን ሰሌክት አድርጋችሁ ትመርጣላችሁ ማለት ነው። ከዛ በመቀጠል ኮንቲኒው ስትሉት አውቶማቲካሊ የካርዳችሁን ፊት ለፊቱንም ጀርባውንም ስካን እንድታረጉት ያመጣላችኋል ማለት ነው። እንደዛ ስካን ማድረግ አልፈልግም ብላችሁ ካሰባችሁ ካርዳችሁን ዲቴል ማኑዋሊ ለማስገባት የሚለውን ትነኩታላችሁ። ከዛ ሙሉ ስማችሁን ከላይ ያመጣላችኋል። ካልሆነም ደግሞ አዲስ ከሆናችሁ ሙሉ ስማችሁን ጽፋላችሁ፣ ካርድ ነምበራችሁን ጽፋላችሁ። ከዛ በመቀጠል ከጀርባ ያለውን ሲቪቪ ነምበር ይጠይቃችኋል። እንደየባንኮቹ ቫሪፊኬሽን ኮድ በስልካችሁ ተልኮላችሁ ቀጣዮቹ ስቴፖች ከባንክ ወደ ባንክ ስለሚለያይ አንዳንዱ በቀላሉ አድ ይሆናል። አንዳንዶቹ ግን እናንተ አድ እያረጋችሁ መሆኑን ቫሪፊካይ ማድረግ ስለሚገባ ያንን ስቴፕ ተከትላችሁ በዚህ መልኩ አፕል ፔያችሁን አድ ማድረግ ትችላላችሁ። በቀጣይ ቲፕ ከክሊክ ዊዝ ሳሚ ጋር እንገናኛለን።